አንዳንድ ገጠመኝ ብዙ አለ። እውነት ነው። እመቤቴ ነው ገጠመኝ ነው። ብዙ ገጠመኝ አለ። ግን ይሄ የእውነት ታሪክ ነው። እመቤቴ ነው። እሺ አሁን የሆነ ፒያሳ ነው የሚሄደው። ሄጄ አየር ጤና አካባቢ 3 ቁጥር ከነመነሻው ነው። ትንሽ የ10 ደቂቃ መንገድ ሄደሽ በመነሻው ተጠብቂያታለሽ ወንበር ለማግኘት። ሲሄድም ረፍዶብኛል። ወንበር እንደማላገኝና ሰው ብዙ አለኝ። ፒያሳ ነው የሚሄደው። ባሌ አለ። ከዛ ስንጠብቃት ገባ። አሁን አንዱ በጠዋት የቆመበት ጠጋ አለኝ። እኔ ጥቁር ሱሪ ነው ያደረኩት፣ ሱፍ ነው። ከዛ ይጠጋጋኛል። ምን ላድርገው? ይጠጋጋኛል። የኔ ባል ደግሞ የዋህ ነው። ከሰው መነካካት አይወድም። በመኪና ጥል፣ በመንገድ ጥል፣ ታክሲ ጥል 100 ብር ክፈል ካልሽው ይከፍላል እንጂ አይጣላም። ከዛ ያ ሰውዬ እየተሻሸኝ ይሄ ሰውዬ ምን አባት እስቲ የሚያመጣው ነገር እንዴ ብዬ ቀጥ ብዬ ቆም። ባሱ ገጭ ይደለም ለካ እቃ አውጥቶታል። ክርስቶስን እቃ አውጥቶታል። እቃው ግን ትልቅ ነው ትንሽ ነው? አውጥቶታል ስልሽ በቃ ትንሽም ይሁን ትልቅም አውጥቶታል። ውሃ በጠማው ሰዓት አንበሳ ስለሚሆን ገሽቶበታል። ቆሟል። አሁን በጠዋቱ ግትር ነው ያለው። ድንግልን ነው የምልሽ። አሁን ባሱ ገጭ ሲል እንደሚይዘው ቦርሳዬ ደግሞ የባለቤት አስይዤዋለሁ። ከዛ ተጠባበቅኩ እንደሚይዝላት ወደ ኋላ እጄን አስገብቼ ከዛ ከባሱ ጋር ገጭ ሲል ፍስ አድርጌ ይዝለታለሁ። እንዲህ ደንግጥ ሴጣን እቃውን ያሽው ማለት እመቤቴ። ከዛ እናቴ እጄ ላይ ተፋ። ወይኔ ምንድን ነው የተፋው? እንደ ቅባት በቃ ስሜቱ ተፋው። ባለቤቴ አለ ቆም። አንተ እኔ ፍየል ነኝ ወደ ከኋላ የምታረገኝ ሚስትህ ነኝ። ምን አባት ትሰራለህ? ከዛ በአንድ እጄ ወሸላው ይዣለሁ፣ በአንድ እጄ ፊቱን አወረድኩለት አልኩሽ። ባለቤቴ ሊናገር ነው። ኧረ እባክሽ ልቀቂው። የመኪና በሙሉ ይወጋዋል በቦክስ። የት አባቱ አንተ ድመት፣ አንተ ውሻ፣ አንተ ጥንብ የጠነባህ ይወጋዋል። ከዛ በግ አምላክ ቀጥታ ፖሊስ ጣዋልኩት። ሹፌሩ ጋር ጎትቼ ሲሄድ እጅ ላይ ማሸሸ። መጀመሪያ እንትን አንበሳ ሆኖ ነበር። እቃውን እስካሁን ይዘሽው እቃውን ይዘሽው ነው? ድንግልን ነው የምልሽ። ወይኔ ጉዴ! አሁን አረጋዊ ነው የምልሽ። እንድቺ አለቅም ብዬ ከዛ ይዤ ሹፌሩ ጋር ተጎተተልኝ። ትበጥስብኛለች ብሎ ተጎተተ ልጁ ራሱ። ያም ሲወጋ በግ አምላክ ብያለሁ፣ በግ ይዤሃለሁ፣ ነቅነቅ እንዳትል ፖሊስ ጣባልኩት። እባክሽ ይሄ ሁላ ሰው ይንገላታል፣ ስራ የሚገባለ እንዳንቺ ሌላ ቦታ ለባብሶ የወጣ አይደለም። እኔ ስራ ልግባ አልግባ የታባት ታውቃለህ። እኔም ለስራ ነው የምወጣው። ስለዚህ ይሄ ሁላ ሰው ፖሊስ ጣባ ከሄደ መንገላታት አለ። ስም እስከሚመዘገብ እስከሚጠራ እስከ ምስክር በቃ በጣም እንገላታለን። ይቀጣ ይደብደብ ይለቀቅ ያለ ፌርማታ አለ። ከዛ ውሃ ሳሙና ለከሹፌር ጋር የመኪና ውሃ ይኖራቸዋል። በዛ ታጠብ። የኋላ ጥቁር ስሬ በምን ይታጠብ? እመቤቴ ከሚሄድበት ከዛ የሱ ጃኬት በወገቤን አሰርኩና ሄድኩ። ከዛ ሱሬና ወርለኩ ታጠበ። የእንግድነት የሄድኩበት የትና የት ልመለስ ቤቴ ለመመለስ በጣም ከባድ ነው። እዛ ሄድኩ። ልብስ የታጠበ እንዲገጠመኝ እልሻለሁ። ሰማችሁ? የታክሲ ታሪክ ነውና ታክሲ ነው 3 ቁጥር አንበሳ ባስ ነው። አንበሳ ባስ ታሪክ ነውና እና የሚሰሙ ሴቶች አሉ እዛው ይስቃሉ። ይሄ ድምጽ ሲሰሙ የእውነተኛ ስለሆነ አሁን በተለየ እህቴ ስትሰማ ጦሽ ነው የምትለው እና ሼር አድርግልኝ። እሺ